Okay guys, I just got out of the shower. ተስተካክዬ መለስና አዋራችኋለሁ። መጋረጃ የእናንተ ልገልጠው ነበር. I was like, why? I'm going to start from an apology because ባለፈው ተቆጣችሁኝ guys. Actually, አንድ ሰው ኮሜንት ያደረገው ግን still thank you really. አሁን እየረሳሁት አይደለም. The comment was so funny. በጣም ሲንኪድ አድርጓል መሰለኝ. አሁን አክቲቭ ሆኜ ሳድረሳ እየሰራሁላችሁ ነው. Today, I think it's going to be የሁለት ቀን vlog. It's a birthday vlog. ርዕሱ እንደዛ የሚሆነው most probably. And yeah, tomorrow is my birthday guys. I'll be turning 17. ፀጉሬ ምንም እንዳትሉኝ because ፀጉሬ ተመይለው surprise. So let me tell you guys the plan. እና ወደ ገደለው እንሂድ. በኢየሱስ let's just act like we did not see that shit. So my first plan is to get my hair done. ከዛም በኋላ ፀጉሬ ማለት ነው ምንም ማለት በቃ ሄጄ እንደምታረጉኝ አርጉኝ ምናምን ብዬ መስጠት ነው ራሴ. Yeah, that's what I'm going to do. ከዛም በኋላ I'm going to buy my mom earrings because it's good to appreciate your mother on your birthday. የሆነ ምግብ አለ. It's going to really piss me off. በጣም ተናጃለሁ. ከዛ እሱን ደግሞ ስንጨርስ ኬክ እንቀበላለን. ከዛም በኋላ ተመልሰን ቤት እንመጣለን. ከዛ ላይፋችን ይቀጥላል. No birthday event ምንም የሚፈጠር ነገር የለም guys. It's just we're going to eat cake and we're going to be like yeah. Ciao. So አሁን 3 ሰዓት ሆኗል ለመውጣት አለብኝ. Weather doesn't look good. It looks like it's raining. ግን it looks like it's a day የሆነ calm day that is going to look good. ገብቷችኋል? Yeah, that's how I feel. እና ከዚህ vlog በፊት most probably an apology video የሚል እለቅላችኋለሁ. Yeah, about that ማለት ነው. The video quality and the voice apparently አይሰራም መሰለኝ. I saw some comments. ስለዚህ I decided to delete it. ግን ይሄን ቪዲዮ በደንብ ይዩት. ወዳችኋለሁ. Before we leave ማለት ነው guys, I'm genuinely so scared. ለምን አትሉ? ፀጉሬ እንትን ውስጥ እኮ ይገባል. ካስኩ ውስጥ ጭንቅላቴ. And it's been like almost a year ጭንቅላቴ እዛ ውስጥ ከገባ ምን ደሞ ነው? We're going to find out. ዛሬ በጣም ብዙ ትንሽ የቀረኝ ነብቶት እና አርጎ ይሄኔ ገዛችልኝ አባባው. Thank you for giving birth to me. በጌታ በጣም አምሮብሻል. ስጦታ ነው ላንቺ. ግን ይሄም ሀሊ መጣለች. በጣም ነው የሚገርመው. የተገላቢጦሽ አረግሽ እኮ ብቻዬ. አፖሎሽ ፐርፕል ሆነ እኮ ገና ሲከፈት እኮ ፐርፕል አበባ ነበር የመሰለኝ. አንቺ ግን you're so kind. Guys, I'm back. በጣም አዶረብል ነው። እንዴት አድርጌ ላሳያችሁ እንዳይደፋብኝ። እዚህ ጋር ልብሴን ክሬም ነክቶብኛል። እጄም ነክቶታል። የቬሴ የመጀመሪያ አበባ ነው እቺ ባይ ጋይስ. ኦልራይት በጣም አዶረብል። ሶ ምን እናድርግ መጀመሪያ እንዴት እናድርግ? ምን ላድርግ ታዲያ? አንቺ ልብሽ ነበር መሰብርሽ አውቃለሁ። ደግሞ you were so excited to see በተሻለ ይሰጥሽ ትይቻለ። አጉሪ እንዴት አድርገሽ ገብታ ታውቂያለሽ? እንዴት ነው እኔ ቪዲዮ መለቀው ነው እንጂ የሚጣፍጥ የምስለኝ አይደል? አበባ ነው ወይ? ነገም ነው። ፀጉሬ ግን ያምራል። የለሽም አት ጌታ ወዛት ትይያሽ ነገር ከማሚ ነው። ይኸውልሽ ምን ተፈጠረ? ወልከዚ ታሪክ አለው። እኔ ማስታወስሽ ማለት ነው እዚህ ቤት የመጣሁት መቼ ነው? መጨረሻ የመጣሽው? መቼ የመጣሽው ነው ከሻለ በጣም ቆይቻለሁ። ፕሮባብሊ አልቆይ ይሄው ባለፈው ወክ አድርገን ስንመለስ ቻይና ነው። አዎ እሺ በዛ ባየሁት የተመሰረተ ነው ይሄ ጊፍት እንትን ነው እና የዛኔ ያየሁት ነው። ያም ካየሁት ነገር ጀምር ይሄ ነው። ይሄ ዘኔ ተገጥሎ ነበር። በጣም ኦ ማይ ጋድ ኮንተንታችሁን ሰፖርት የሚያደርግላችሁ ጓደኛ እግዚአብሔር ይስጣችሁ። እኔ ግን ሲመስለኝ within like a few months መልሼ ለሀሊላ መስራት ይመስለኛል because ሜካፕ ገዝታ she's going to start a TikTok account እናንተም ሰፖርት ታደርጋታላችሁ። ገብታችሁ እዛ ነበረ እንግዲህ እዛ ዶራብል እግዚአብሔር አብዴት አላረኩም ራሴን ማድረግ ነበረብኝ እንግዲህ ነው። ይሄ ኮይደሪ ነው ኦናት
ማለት ተጣጥፎ በቃ አጽናት የሆነ ሀትሌት ከባድ ይሆናል። ይሄ ግን ማለት ነው ጋይስ ሎክ እንደ ስልኬ ይዘች ውስጥ ይዣት ራሱ መዞር ይችላል። ቁመቱ ከኔ ረዝሟል። እሱ ናቸው ነገር ከኔ ረዝሟል። እስቲ ሊሆን ሀሊ ተቀፋት If I had a mic, she's not taller than something I don't. አንዴ ነው ሰው ልጅ በዚህ ጸጉሩ ቪዲዮ ለመቅረጽ አስቦ የሚለቀው። ቅድም መጀመሪያ ሳየው ጋይስ ይናቸው ለምን ወደ ጊዜ ስቲክ የሚሰጠኝ ነው ያሰብኩ። ጸጉሬ ልናስተካክለው because it just it's not okay. It's not looking okay at all. ያሳላግማል እና ፍርሰው አሁን ይሄን ነው ይወርሳል። እዚህ ጋር ፈርሷል ማለት ተበታትኗል። maybe he knows I provide this one ትንሽ ሽብር ላይ ሁሉ ነገር ቀረጥ ማስነካከል አለ ዩቲዩብዬ ረሳኋችሁ ታዲያ አረሳኋችሁ ግን 17 ዓመቴ ነው ያ አመሰግናለሁ። alright everyone I took my pictures አሁን በጣም ልናርፍ ነው ልናርፍ ነው ማለት ልናርፍ ነውና ከዚህ በኋላ I don't think ዛሬ ማታ ምቀርጽላችሁ ዛሬ ግን ልቀርጽላችሁ ይችላል አይታወቅም ግን it's not a promise so yeah so ዘምሩ አንድ አመት ነው የቀረው ልወጣ አመትሽ ነው የኔ ፍቅር ከዛልኝ I'm just now realizing that I didn't do a goodbye for you guys. Thank you guys so much for watching. Today is my actual birthday and I'm 17. Yeah, I'm second. And now, like, I'm just gonna spend my day በጣም በቃ ዘና እያልኩ ነው እላችሁ ተኛለሁ ነው እላችሁ በላለሁ ነው እላችሁ በቃ እና yeah, thank you for watching. እወዳችኋለሁ። I don't know if you guys want more እንደዚህ አይነት የአንድ ቀን vlogoች let me know. እንደዚህ አጠራ ሲሉ if you guys don't mind አጠራ አድርጌ እለቅላችኋለሁ። ያ ቻው፣ ወዳችኋለሁ። ተባረኩ and don't mind my hair.